بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله أما بعد السلام عليكم ورحمة الله وبركاته ودنا يتكبراتشو وندمهتوش إن شاء الله يزاري ويتمرت برنامجين يميونو በአረበኛ የተማርነውን የተጅዊድ ትምህርት ቀጥታ ወደ አማርኛ በማድረግ ነው። እንግዲህ ባለፈው ደርሳችን ላይ እንዳየነው ስለ ኢድጋም ትርጉሙንና በስንት እንደሚከፈል አይተናል። ኢድጋም በሁለት ይከፈላል ብለናል። ኢድጋም ቢጉና፣ ኢድጋም ቢገይሪ ጉና። እንግዲህ ኢድጋም ቢጉና ማለት ኢድጋመን ናቂስ ነው ብለናል። ኢድጋም ቢገይሪ ጉና ደግሞ ኢድጋመን ካሚል ነው ብለናል። ስለዚህ ኢንሻአላህ እስኪ በአማርኛ ምን ማለት እንደው ባጭሩ ለመረዳት ያክል ነው። طيب እንግዲህ ኢድጋም ቢጉና ማለት ጎደሎ ኢድጋም ነው ብለናል። ኢድጋም ናቂስ ነው ብለናል። ጎደሎ ኢድጋም የተባለበት ምክንያት ኑነ ሳኪናና ተንዊኑን ከቀጣዩ ፊደል ጋር ስናያይዝ ወደ አፍንጫ አምጥተን ጎደል አድርገን ስለምናያይዝ ነው ይላል። ይህ ማለት ምንድነው? ኢድጋም ቢጉና ማለት ኢድጋም ናቂስ ነው ያልነው ስናያይዝ ቀጥታ ግጥም አርገን አይደለም፣ ወደ አፍንጫ አምጥተን በጉና ጎደል አርገን ስለምናያይዝ እንግዲህ ጎደሎ ኢድጋም ተብሏል። ኢድጋም ናቂስ ማለት ነው። طيب ኢድጋም ቢገይሪ ጉና ምን ተብሎ ይጠራል? ኢድጋመን ካሚል ወይም ሙሉ ኢድጋም ተብሎ ይጠራል። እንግዲህ ኢድጋመን ካሚል ማለት ሙሉ ኢድጋም ማለት ነው፣ ጎደሎ ኢድጋም አይደለም። طيب ሙሉ ኢድጋም የተባለበት ምክንያት ኑነ ሳኪናና ተንዊኑን ከቀጣዩ ፊደል ጋር ስናያይዝ ወደ አፍንጫ ሳናመጣ ሙሉ አድርገን ስለምናያይዝ ነው፣ ግጥም አድርገን ማለት ነው። ይህ እንግዲህ ኢንሻአላህ በምሳሌ ነው የሚብራራላችሁ። ለምሳሌ ኢድጋም ናቂስ ላይ ስናያይዝ ቀጥታ ወደ አፍንጫችን አምጥተን ጎደል አርገን የምናያይዝ መሆኑን መረዳት። ኢድጋም ቢጉና ላይ ደግሞ ኢድጋመን ካሚል ያልነው ቀጥታ ኑነ ሳኪናውንና ፊደሉን አገናኝተን ግጥም አድርገን ምንም ጎደል ሳናደርግ የምናያይዝ ማለት ነው። እንግዲህ እነዚህ በምሳሌ ትረዷቸዋላችሁ ኢንሻአላህ። طيب ኢድጋም ቢጉና ስንት ፊደሎች አሉት? እንግዲህ ኢድጋም ቢጉና 4 ፊደሎች አሉት። እነሱም ያ፣ ኑን፣ ሚም፣ ዋው። እነዚህ አራቶቹ ናቸው ምሳሌ ለኢድጋም ቢጉና። طيب ፊደሎቹ በዚህ ተደርድረዋል። ያ፣ ኑን፣ ሚም፣ ዋው። በኑነ ሳኪና በተንዊን ነው። እስኪ ለያ በኑነ ሳኪና መን ስንል ኑነ ሳኪና መታለች፣ በመቀጠል ያ መጥቷል። ያ የኢድጋም ቢጉና ፊደል ነው። ኢድጋም ቢጉና ማለት አያይዘን በአፍንጫችን የምንቀራው በጉና የምንቀራው ማለት ነው። አያይዘን በአፍንጫችን የምንቀራው ወይንም በጉና አርገን የምንቀራው ኑነ ሳኪናውን ነው። አቀራሩ መን የቁሉ በተንዊን ውጁሁን ስንል ተንዊን መጥቷል፣ በመቀጠል ያ መጥቷል። ያ የኢድጋም ቢጉና ፊደል ነው። ኢድጋም ቢጉና ማለት አያይዘን በአፍንጫችን የምንቀራው ማለት ነው። አያይዘን በአፍንጫችን የምንቀራው ተንዊኑን ነው። አቀራሩ ውጁሁ የውመኢዚን እናያይዘዋለን፣ በአፍንጫችንም እንቀራዋለን ኢንሻአላህ። طيب ሁለተኛው ፊደል ኑን ነው። ኑን እንግዲህ በኑነ ሳኪና ሚን ስንል ኑነ ሳኪና መታለች፣ በመቀጠል ኑን ነው የመጣው። ኑን የኢድጋም ቢጉና ፊደል ነው። ኢድጋም ቢጉና ማለት አያይዘን በአፍንጫችን የምንቀራው ማለት ነው። አያይዘን በአፍንጫችን የምንቀራው ኑነ ሳኪናዋን ነው። አቀራሩ ሚን ኒዕመቲን طيب በተንዊን የውመኢዚን ስንል ተንዊን መጥቷል፣ በመቀጠል ኑን ነው የመጣው። ኑን የኢድጋም ቢጉና ፊደል ነው። ኢድጋም ቢጉና ማለት አያይዘን በአፍንጫችን የምንቀራው በጉና የምንቀራው ማለት ነው። አያይዘን በአፍንጫችን የምንቀራው ተንዊኑን ነው። አቀራሩ የውመኢዚን ናዒመህ
يومئذ ناعمة طيب እንግዲህ ቀሪዎቹን ፊደሎች በአረበኛ በተማርነው ላይ ሙሉ ትንታኔው አለ እዛ ላይ ተከታተላላችሁ አሁን አቀራሩን ብቻ ለማሳየት ሞክራለሁ በሚም ሚም ማሊላህ ሚም ማሊላህ በተንዊን ሐሚዱም መጂድ حميد مجيد طيب بواو የመጨረሻው ፊደል ነው በኑን ሳኪና ሚዋል طيب በተንዊን አሁንም በዋው ووالد وما ولد ووالد وما ولد طيب እንግዲህ ብዙ ምሳሌዎች ይኖራሉ በቁርአን ላይ ቁርአን ቲላዋ ስናደርግ ከኑን ሳኪና በኋላ ወይንም ከተንዊን በኋላ እነዚህ አራት ፊደሎች ከመጡ ኢድጋም ቢጉና ናቸው አያይዘን ባፍንጫችን በጉና የምንቀራው ነው ልክ አሁን እንደሞከርነው እንግዲህ አላሁ አለም ሁላችሁም ጥረት አድርጉ ሞክሩ ይስተካከላል ኢንሻአላህ ቀጣዩን እንግዲህ የኢድጋም ቢገይሪ ጉና ምሳሌዎችን ይዘን እንቀርባለን باذن እስከዛው ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ